ዛሬ ደግሞ ዶሮ አርስቶ ልሰራ ነው። እዚህ ያደረኩት ግማሹ ፍሮዝን ቬጅቴብል ነው። ሁላችሁ ፎሰሊያም አለ፣ ብሮኮሊም አለ፣ ቲማቲም አለ፣ ካሮት አለ። እነዚህን አድርጌ እዚህ ውስጥ አሁን የምጨምረው እዚህ ላይ ያዘጋጀሁት ሽንኩርት፣ በአዶኔስ፣ ክዝበራ እና ማሳላ እና ሎሚ አለው እና ፐርሲልንም አለው። ይሄንን እዚህ ውስጥ ነው እንደዚህ እያነሳው እጄ ታጥቧል። እዚህ ውስጥ ነው የምከተው። ጨርስ አሳያችኋለሁ። ሁላችሁ ያሳያችሁን በሙሉ እዚህ ውስጥ ከትቼዋለሁ። ይሁት ሰፍቼዋለሁ ራሱ በስቲክ ይኸው በዚህ ማለት ነው። ይሄ ፍሬውን ያደረኩት ፍሬሽ ቬጅቴብል ነው። ግማሹ ፍሮዝን አለው። እንደዚህ አይነት ፍሮዝን አለ። ፍሮዝን ውስጥ የተቀመጠ ፍሪጅ ውስጥ እንግዲህ ይኸውላችሁ። ይሄንን አሁን ኦቨን ውስጥ ነው የምከተው። የዶሮ አርስቶ ነው የምሰራው። ያ ቅድም ያሳየኋችሁን በሙላ ሚክሲንግ ያደረኩትን ውስጡ ከትቼዋለሁ። ያውላችሁ አትክልቱ ራሱ ምን እንደበሰለ ለምን እንደዚህ ያደረኩት የአትክልቱ ሽታ ዶሮውን እንዴት እንደሚያጣፍጠው ያውላችሁ። ፎሰሊያው ይሄው ዶሮውንም ይሁት አሁን እገለብጠዋለሁ። ዶሮ ምን እንደሚመስል ይሁት። እንግዲህ ዶሮ ውስጡ ይሄን ይመስላል። እዩት እንዴት እንደበሰለ አትክልቱ ምንም እዩት።